ምናልባት እሱም ቅሬታውን ለእናንተ ቢነግራችሁ እኛም ብንወቀስ ተናገረን ማለት እኛ ፈላጭ ቆራጮች ነን ማለት አይደለም። መወቀስ ያለብን ነገር ካለ ብንወቀስ። ከዚህ በፊትም ያልኩት ነገር ያንን ነው። ለሁሉም ሰው አድራሻችን ቅርብ ነው። አንዳችን ለአንዳችን እንተዋወቃለን። ስለዚህ ፈለገ ሲያስቀይም ፈለገ ሲሳሳት መጥቶ በውስጥ መስመር እንደው መልእክት ብናስቀምጥ ተደውሎም ደግሞ ከእንደገና እንዴት ዛሬ በዚህ ቀን እንዴት እንደዚህ አይነት ነገር ይሆናል ብሎ መወቃቀስ ቢኖር መልካም ነው። ያልሆነም ከዛ አልፎ ተርፎ ግን አንዳንድ በጣም ደስ የማይሉ አሁን ላይ በቲክታክ ፕላትፎርም አይተን ማናቅ በጣም ከባድ የሆነ በውስጥ ያለ ጥላቻ ታምቆ የነበረ በውስጥ ያለ ጥላቻ እየወጣ እየታየበት ያለበት ሁኔታ ነው ያለው። እግዚአብሔር አምላክ አሁንም አጽራረ ቤተክርስቲያንን ያስታክስልን፣ ያጣነውን ፍቅር ይመልስልን። መሲና ፍሬ እኔ በቃ ማለትም ችለው ነገር በመጀመሪያ በውስጥ መስመር ከቻላችሁ ያው እንዲህ አይነቱ መልእክት ሊደርሱ ይችላል። የሰረቀውን ገንዘብ ለምንድን ነው እኛ በውስጥ የምናደርግልህ? እኛ እኮ አንተን አክብረን እኮ አንተ ተው ወንድማችሁ ነው ስትለን እኮ እሺ ብለን እኮ ለስንት ጊዜው ቢያንስ አመት ሊሆነው እኮ ነው አፋችንን አፍነን ዝም አለን። ዛሬ ነጭ በነጭ ለብሶ ይሄ እኮ ቤተ መቅደስ ውስጥ ያን ኢየሱስ ክርስቶስ ቤተ መቅደስ የንግድ ቤት አረጉ ብሎ አስቤዛ እዛ ሲሸጡ ግልብጥብጥ ከተደረገባቸው ነጋዴ አንዱ ነው እኮ። እኔ በድፍረት ነው የምናገረው። እኔ በቤተ ክርስቲያን ውስጥ ተከልዬ የሰራሁት ንግድ የለም። በዓለማዊ ላይ ሆኜ ብዙ ኃጢአት ሊኖርብኝ ይችላል። በቤተ ክርስቲያኔ በኩል ግን ምንም ኃጢአት የለብኝ ወይ የራሴ ዓለማዊ ነገሮች። ሰሙን አታውቁትም፣ የምናውቀው እኛ ነን። ይሄ ሰው እየቀጠለ ጉዳት ነው፣ ከጥፋቱ የሚማር ሰው አይደለም፣ አደገኛ ወንበዴ ነው። ስለዚህ ይሄ ደግሞ ህዝብም ሊያውቀው ይገባል። በእሱ ጋር እየገቡም ይሄ መጽሐፍ ቅዱስ ትምህርት ነው ምናምን ነው። ሰሙ ውሎውን አታውቁም። የሐዋሳ ልጆች ናቸው በደንብ የሚያውቁት። እኛንን የምናውቀው ሰሙን ምን አይነት ሰው እንደሆነ። ሰሙ አይደለም አሸብር፣ ሰሙ አይደለም። መልካም እንግዲህ መሲህ እሺ እናንተ እንዳላችሁን እንግዲህ ፈለገ ጥያቄ እኔ ምን አለ መሰለህ፣ ህግ አግባቡ እኮ ከሄድን እኛ እሱን ማስጠየቁ በጣም ቀላል ነገር ነው። ምክንያቱም ለእርዳታ ተብሎ የተሰበሰበን ገንዘብ ለግል ጥቅም ማዋል ወንጀል ነው። በሀገራችን ህግ ወንጀልና ወንጀል ነው፣ ግልጽ ነው። በቃ እኛ አልነውም አላልነውም እስካሁን ድረስ አካውንቱ ላይ ያለ ገንዘብ ይህን ገንዘብ ወተት ገዝቶ ማጥገብ የሚችለውን ገንዘብ ከነገደበት ኢቭን ኢፍ ከነገደበት ራሱ ወንጀል ነው። ለራሱ ጥቅም አውሎታል። ያንን ገንዘብ አልሰጠም ነው። በቃ ይሄን በዚህ ከሄድን ወንጀለኛ እናደርገዋለን። አምኗል ደግሞ እነ ተስፍሽ ሀረርጌው ሁሉም በባንክ ደረጃ እንትን አስወጥተን ሁሉንም ነገር አስወጥተን ፈለገየ አንተ መተህ ቀዝቃዛ በረዶ ቸለስክብን፣ እኛ ማፋችንን ዘርተን ዝም አለን። ከዛ እኔ ለምን ይሄ ነገር ግን ለምን ዝም ተባለ ብዬ እንደ አዲስ አገረሸብኝ። እንደ አዲስ ያገረሸብኝ ደግሞ አሁንም በቤቱ ወንጀል እየሰራ ስለሆነ ነው። ኦኬ ያለፈውን ጥፋትህን እንደ እህት እንደ ወንድም ሸፍነን ልክ ዝም ብለንክ አሁንም ደግሞ ከዚህ ድርጊቱ አይቆጠብም። ስለዚህ ምከረው እምቢ ካለው የአዲስ አበባ ፖሊሶች አንተ ጋር ካወራን በኋላ ምን መሰለ ያወራ ነው እኛ በቃ ፈለገ እንደዚህ ብሏል። ስለዛ ይሄን ነገር እንዴት እናደርግ ሲባል ድጋሚ በህዝቡ ስም አንለምንም የተባለው ገባህ አይደለ? ስለዛ በህዝቡ ስም የሰበሰበውን መጀመሪያ የትግራይ ህዝብ ድጋሚ ለለመና እናወጣው። በቃ ይመልስ ገንዘቡን። በትግራይ ህዝብ አንነግድም ብሎ የወሎ ብሎ መጣ። የወሎ ብሎ ሲመጣ ጭንቅላቱ ላይ ስቆምበት ጊዜ መስዬ ይቅርታ አለ። ፈለገ ስለማታውቁት እኮ ነው። እኔ እሱ አሜሪካ ቢሆን ቆንጆ ባንኮችን ቁጭ ብሎ ቤቱ ሀክ እያደረገ መኖር የነበረበት ሰው ነው። እድሉ ሆኖ ግን ሐዋሳ ላይ ተወሽቆ ተቀመጠ። ስለዛ ፈለገ ከዚህ ነገር ውስጥ ውጣ። በቃ አትለምነን ማለት አንተ ተውት አትበል። ፈለገ እንደዛ አይነት ሰው ህዝብ ሊያውቀው ይገባል። ነገ ቤተክርስቲያን ላይ እግዚአብሔርን ትልቅ ዳሜጅ ያመጣል። አሁን የሆኑ በጦርነት አካላቸው የጎደለ ምናምን ነው። ነገ ደግሞ ቤተክርስቲያንን የሚያወድም ነገር የሆነ ነገር ይዞ ይመጣል። ይሄ ሰው ካሁኑ ነው መቀጣት ያለበት። ህዝቡም ሊያውቀው ወደ ቀልቡ ሊመለስ የሚገባው። መሲሽ መልካም ፍሬም ሀሳብህን ተቀብያለሁ። ቆይ አንዳንድ ነገሮችን እንዲሁ በላይቭ ስትሪም ከምናወራ መሆን ያለባቸውን ነገሮች በውስጥ መስመር እናወራለን። መሲ ነገ እደውልልሻለሁ፣ ለአንቺ በደንብ አድርገን እናወራለን። ጨጓራዬን አሞኛል ዛሬ። አይዞህ
እና ነገ ደውልሻለሁ መሲ። አንዳንድ ነገሮችን በስልክ እናወራለን። በጣም ብዙ ሰዎች አዝነዋል። በእርግጥ አለ አይደል? እኔም ለምሳሌ ደስ አይለኝም ወንድሞችን የሆነ ሰው መጥቶ የሆነ ነገር ሲናገር ከሌላም ቤተ እምነት ያለው ሰው መጥቶ የሆነ ነገር ሲል ስለ ወንድሞች ደስ አይልም እና ከዛ አንጻር ሊሆን ይችላል ትንሽ ሆት የሆነው ፈለገ ማርያምን እኔ ለ4 ቀን ያለቀስኩትኝ ሰሙ ማለት የክፋቱ ጥግ እኮ የ10 ዓመት ልጅ እጅና እግሩን ባጣ ልጅ እኮ ብር ነግዶ እኮ አካውንቱ ላይ የከተተ ጨካኝ እኮ ነው። ሄዶ ቦታው ላይ አይቶ እጅና እግራቸው አይናቸው የፈሰሱ እናቶች ከነሱ አካውንቱ ላይ ብር የበላ ሰው ነው። ያንን እንድንተውለት ፈለገ አንተ ነህ ሳታውቀው በቃ የቤተ ክርስቲያን ወንድም ነው ክርስቲያን ነው ተውት ብለህ የተጫንከን አንተ ነህ። እኔ አልተቀበልኩም ነበር ይዛኔ። አሁን ግን ቤቱን ከፍቶ የሚያደርገው ነገሮችን ሁሉ ስከታተል ግን እኔን እንደሚፈራኝ እሱ ማንንም የሚፈራው ፍጡር የለም። ምክንያቱም የሱ ዶክሜንት እኔና ፍሬ እጅ ላይ ነው ያለው እና እነ ተስፍሽ ቅልቦች ድረስ ደርሰን ሐዋሳ ፖሊሶች ጋር ግንኙነት አድርገን ሁሉንም ነገር ልንጨርስልን ፈለገ እንደ ትልቅ እንደ መልአክ መጥተክ ያተረፍከው አንተ ነህ። ይሄንን ሀቅ ደግሞ ዛሬም ነገም እመሰክራለሁ። አሁን አንተ አያገባም፣ ጥግህን ያዝልን፣ አትጠይቀን፣ ታውጥ አትበለን። ሌባ ሌባ ነው በቃ ፈለገ። እኔ ከሰረኩኝ መሲ ሌባ ከሆንኩኝ ቤተክርስቲያን እንደ ቤተክርስቲያን ልጅነቴ እስር ቤት መጥተክ ስንቅ ይዘህ ነው የምትጠይቀኝ። ሌባ ነኝ ሌባ ነኝ። ሰሙ ደግሞ ወንበዴ ሌባ ነው። የቤተክርስቲያን አስተማሪ አይደለም። ላይቭ ላይ ኢቭን ጫት እየቃምክ እየመጣ መጽሐፍ ቅዱስ አታንብብ ብዬ እኔ ቤት ተናግሬዋለሁ። ጫት እየቃመ ነው ሙድ የሚይዝባቸው ከጀርባ ቁጭ ብሎ እየመረቀነ ማለት። እዚህ ድረስ ሰሙን እንደኔ ታገሰው ሰው የለም። አሁንም በትግራይ በ9 ዓመት በ10 ዓመትና በትግራይ በጦርነቱ አካላቸውን በጎደሉ ህፃናት ብር የበላትን ገንዘብ እስካልተፋ ድረስ ፈለገ ከሱ ጋር በውስጥ የምንጨርሰው የለም። ህዝብ ልጆች ንቅናቄ እንዲያደርጉ አድርጌ ወደ ህግ እኔ ሰሙ እስር ቤት ቁጭ ብሎ ስንቅ ነው የምናቀብለው። ያለበለዚያ ሰሙ አይማርም። ምናልባት እኔ ስለ እውነት የመጨረሻ አንድ የሚሰማኝን ነገር ልናገርና እኔ ይብቃኝ። መሲም ፍሬም በመጀመሪያ አክብራችሁ ስለጠራችሁ በጣም ነው የማመሰግነው። መሲም ፍሬም ለእኔ ለምሰጡኝ ክብር በጣም በጣም ነው የማመሰግነው። ስለ እውነት እግዚአብሔር ያክብርልኝ እና እኔ እንደ ቤተክርስቲያን ልጅነት አሁን እንዳለሁበት ቦታ ለምሳሌ እኔም ስሜት አለኝ። ሰዎች ሲናገሩኝ ይከፋኛል። ሰዎች ሲናገሩኝ ትንሽ ቅር ሊለኝ ይችላል። ነገር ግን እናንተ ለምሳሌ በአንዳንድ ነገሮች ስትቆጡ ግን ከእናንተ ጋር አብሬ ደግሞ እንድቆጣ ቤተክርስቲያኔ ያው አትመክረኝም። ስለዚህ እኔ ልክ በቤተክርስቲያን ውስጥ አገልጋይ ተብለን እስከተጠራን ድረስ አክት ማድረግ ያለብን እንደ አገልጋይ ነው እና ምን እናድርግ? አንድ ነገር እንተማመን። ለምሳሌ መሲ በቤተክርስቲያናችን ውስጥ እኔ በጣም ታሪኳን የምወዳት አንዲት ቅድስት እናት አለች፣ ማርያም ዘኔን የምትባል። የቀደመ ህይወቷ ሌላ ነው። ዛሬ በቤተክርስቲያናችን ቅድስት ተብላ ትጠራለች። በ24 ከሚከበሩ ቅዱሳን ውስጥ አንዱ ቅዱስ ሙሴ ጸሊም ነው። ሙሴ ጸሊም አረጋዊ ነው። እጅግ በጣም ታላቅ ቅዱስ አባት ነው እና በወጣትነቱ ዘመን እጅግ በጣም ጉልበተኛ ነበር። ሰዎችን እየደበደበ ገንዘብ ይቀበል ነበር፣ ነፍስ ያጠፋ ነበር እና እግዚአብሔር ወዶና ፈቅዶ ግን ወደ እውነተኛው መንገድ መለሰው። ዛሬ በቤተክርስቲያናችን ከቅዱሳን ወገን ሆኖ ይደመራል። በተጋድሎ በህይወቱ በቅድስናው ክርስቶስ ኢየሱስን ስለሰበከ ማለት ነው። እና አንድ እኔ ማለት እንፈልገው ነገር እኔ አሁን እናንተ መጫን አልፈልግም። ፍትህ እንፈልጋለን። በፍትህ ጉዳይ ደግሞ ፍትህ እንዲዛባ እንፈልግም። ፍትህ ማግኘት እንፈልጋለን ካላችሁ ፍትህ ማግኘት ትችላላችሁ። ፍትህ የማግኘት መብታችሁን እኔ መገፋት አልፈልግም። ግን አሰ ክርስቲያን እንደ ክርስቲያን ግን አንድ ነገር ከኔ ጋር በጋራ እንድታስቡ እንፈልገው ነገር ምንድነው? ሁላችንም ለየትኛው ኃጢአታችንና ለየትኛው ነውራችን መቼ ንስሐ እንደገባን ማንም አያውቅም። እግዚአብሔር በሚያውቀው ዛሬ ፈለገ አትናቴዎስ እናንተ ፊት እግዚአብሔር አምላክ በሞገስ በጸጋ አቁሞ አንደበተ ርቱዕ አድርጎኝ ቃሉን እየተናገርኩ ከማስተማሪ በፊት የነበረኝን ህይወት እኔ አውቀዋለሁ። በስፖርት ዓለም ላይ ሆነን በጣም እንደው ከመንፈሳዊ ህይወት ርቀን ብዙ ስህተቶችን ሰርተናል። ያለፈውን ስህተቴን ግን እግዚአብሔር ረስቶታል። እግዚአብሔር የተመሰገነ ይሁን። ለምን ንስሐ ገብቼበታለሁ። እና መሲህ ምን አለ መሰለሽ አንዳንድ ጊዜ ሆት ሆነን ሰዎችን ወደ ተሳሳተ መንገድ እንዳንመራ ጥንቃቄ ብንወስድ መልካም ነው። ለምሳሌ እኔ የረሳሁትን ታሪኬን መጥቶ የሆነ ሰው ላይቭ ስትሪም ላይ መጥቶ ሊያወራ ይችላል። ለምሳሌ
ለምሳሌ ሰው ደብድቦ ሰው እንደው ጥርሰው ልቆ ያውቃል፣ አጉሎ ያውቃል ምናምን እንደዚህ ነገሮችን አድርጌ አውቃለሁ ከዚህ ቀደም በህይወት እግዚአብሔር ይመስገን። አሁን ላይ እንደዚህ አይነት ነገር ውስጥ አልገባም። ከዚህ ቀደም በነበረ ህይወት ላይ ግን እንደዚህ አይነት ነገር አድርጌ በነበረበት ወቅት የሚያውቁኝ ሰዎች መጥተው ምን እሱን እናውቅ የለ እንዴ እሱ ምን በየቦታው የሚጣላ በየቦታው የሚደባደብ ተራዱ እያደለ እንዴ ስላሉ እኔን አያንጹኝም አያርሙኝም። እና ምን እናድርግ መሰለሽ መስዬ ይሄ ነገር በቃ ለአሁን ለመጨረሻ ጊዜ እሺ ተባብለን ተስማምተን እንዝገው። 120 ሺህ ብር ፍሬዘር ይቀራል ብሏል። 120 ሺህ ብሯን ቆይ ማንም ሰው ጣልቃ እንደገባ መስዬ 120 ሺህ ብሯን እኔ ኃላፊነት ወስጄ ስለ እውነት ከፋሲካ በኋላ ለፋሲካ እንደው ትንሽ ሌላ ፕሮግራም ስላለኝ ማለት ነው። ከፋሲካ በኋላ ባለችው ጊዜ 120 ሺህ ብር ብለን እንጀምር እንጂ እንደ እግዚአብሔር መልካም ፈቃድ ጎሏል የተባለው ገንዘብ በላይፍ ስትሪም ላይ እናሰባስባለን። ከተቻለ ጠላትንም ማሳፈር ይቻላል። መሲ ቆይ እስክጨርስ አንድ ጊዜ አዳምጪ። አንቺም ባለሽበት ፍሬዘርም ባለበት ሰሙ ራሱን ባለበት ላይፍ ስትሪም ላይ ተገኝተን እሱም ቤት ሊሆን ይችላል፣ አንቺም ቤት ሊሆን ይችላል፣ እኔም ቤት ሊሆን ይችላል። ገንዘቡን እናሰባስባለን። አሁን ላይ እኛ ይቅር ስንባባል የምናሳፈረው ሰይጣንን ብቻ ነው። እኛ ይቅር ሳንባባል ስንቀር ግን መሲ ብዙ ነገር ይጎላል። ገባሽ? ለምሳሌ መሲ እኔና አንቺ መሀል ግጭት ቢፈጠር እና የቃላት ጦርነት ቢኖር ነገ እኔ ለሊት ሂዳላ ደርስ ይሄዳለሁ። ኢማጂን በልቤ የሆነ ነገር እንዲያስኩ ማለት ነው። ከዛ አንቺም ቅዳሴ ትሄጃለሽ ፈለገል የሆነ ነገር እንዲያሽ። እንደዛ ከሚሆን ለሰው እድል መስጠት ሰውን ስለሚያስተካክል ግድ የለም። በቃ ስለ እውነት በአሁኑ ብዙ ነገሮች ይስተካከላሉ ብዬ አምናለሁ። አንድ እድል እንስጠው። ለምን ይሄ ሰው እንዲህ ይባላል። አባቶች አንዳንድ ሰዎች ነፍስን ማጥፋት ኖርማል ለማድረግ ብለው ዳዊት ጎልያድን ገሎ የለ እንዲህ ይላሉ። እና አባቶቻችን እንደው በጣም የሚገርመኝ ነገር አንድ የአዲስ ኪዳን ትርጓሜ መምህር ሲናገሩ ምን ሰማሁ መሰላችሁ? ዳዊት ጎልያድን ከገደለ በኋላ ከእግዚአብሔር ጋር የተነጋገረውን ነገር አታውቅም። ስለዚህ ዳዊት ጎልያድን ገሏል ብለህ ሰው ለመግደል አትነሳሳ። ስለዚህ በተመሳሳይ የሆነ እገሌ የሚባለው ግለሰብ የሆነ ነገር ከተፈጠረ በኋላ ከፈጣሪው ጋር ምን እንደተነጋገረ አናውቅም። ምን እንደተነጋገረ አሁን ላይ የተፈጠረው ነገር ሌላ ነው። በጣም ተራ ጉዳይ ነው። ይሄ ተራ ጉዳይ ምንድነው? በጣም በቤተክርስቲያን ውስጥ ትንንሽ የሚባሉ ልጆች ጋር ትንሽ አለመስማማት፣ የሀሳብ ልዩነት መፈጠር ነው። እንዲህ አይነቱ ችግር ደግሞ ያለፈን ነገር መዞ ከእንደገና እንደ አዲስ እኛን ቁጭ አድርጎ ሊያወያየን እኛን ቁጭ አድርጎ ዲስልስ ሊያስደርገን አይገባም። መሲ በቃ አለቅ። ይህ ሰው ከፈጣሪው ጋር ምን እንደተነጋገር አናውቅም። ፈለገ አትናቴዎስ የሆነ ሰው መጥቶ ለምሳሌ ፍሬዘር መጥቶ ፈለገ አትናቴዎስ እንዲያርጎኝ ነበረ ሁላችሁም ወቁ ቢል እኔ ኃጢአቴን ያቀለዋል እንጂ ምንም የሚጨመር ነገር የለውም። ያለፈ ነገር ነው። ንስሐ የገባሁበት ጉዳይ ነው። ፈጣሪን ይቅር በለኝ ብዬዋለሁ። ያለፈ ነገር አልፏል። በቃ አሁን ይሄ ሰው ከፈጣሪው ጋር ምን እንደተነጋገረ ስለማናቅ እንለፈው። ቢቻል ከቤተክርስቲያን ውጭ ያሉ የአማኝ የሆኑ ሰዎችም መቼም በቤተክርስቲያን ውስጥ ትንሽ የሆነች ድምፅ ከፍ ስትል የሆነ ድምፅ ጮክ ተብሎ ሲሰማ ሲስተጋባ ይደሰታሉ። ፕላስ ደግሞ ሰይጣንም ደግሞ በቤተክርስቲያን ውስጥ ያለው ህብረት እንደው መልፈስፈሱን አይቶ ይደሰታል። ስለዚህ የምናስደሰተው እግዚአብሔርን ነው። እንደው የምናበሳጨው ደግሞ ሰይጣንን ነው ማለት ነው። እና ጉዳዩን በቃ ምንም ነገር አሁን እዚህ ላይ መሲዬ እንደው በክርስቶስ ልለምንሽ፣ ፍሬዘርዬን በክርስቶስ ልለምን አንድ ነገር እናደርግ። በቃ ሃርድ ቶክ የሚሆን በጣም ኃይለኛ የሆኑ ቃላቶችን መለወጥ የሚሆን በውስጥ እናደርገው። በውስጥ እንዲህ አይነት ነገር ተፈጥሮ ነበረ። በቃ ፕሊስ ከተቻለ ቲክታክ ላይ ምናልባት እኔን መጥቶ ማውራት አቅቶት ከሆነ የሆነ ችግር ተፈጥሮ ሊሆን ይችላል እንግዲህ። ስለዚህ እኔን መጥቶ ማውራት አቅቶት ከሆነ እንዲህ አይነት ነገር የተፈጠረው መሲ ፈለገ አትናቴዎስ ጋር እንዲህ አይነት ቅሬታ የተፈጠረው እንደዚህ